ሃይደር ወስዶት ነው ድምጼ ወስዶታልና ጀምራለሁ። እዚህ ያላችሁ የተከበራችሁ ዱዓቶች፣ ዑለሞች፣ የካውንስሉ አመራሮች፣ በአጠቃላይ ወንድሞቻችን ይሄ የዚህ ኡማ ተስፋ የሆናችሁ ወጣቶች ይሄማ እናንተን ስናይ እንደ አዲስ ተስፋችን ይለመልማል። መሰረታዊ መልእክቶች ተላልፈዋል። ልክ ወጣት ካውንስሉ ዛሬ እንደ ሀገር ይፋ ሆኖ ሲመሰረት የተመሰረቱ አደረጃጀቶቹ የበለጠ ከፍ ለማድረግ ለማጠናከር በጋራ ለመስራትና እንደ ወጣት እንደ ሀገር ያለው ሚና ለመወጣት ነው። ቅድም እንደማይደረግ ሲደርስ ለሞቻችንን ሲያነሱት እንደነበረው በስልምና ታሪክ ውስጥ ዲኑ ሱና የሚባለው ክፍል የወጣቶች ክፍል ነበር። ኢስላምን እንደ መሪ ታላቁ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሆኑ ትልቁ ዕድሜ የነበረው እሳቸው 40 ዓመት ሲወርድ ሰይድና አቡበከር ሲዲቅ 37 እያለ እየወረደ ነው የነበረው። አጠቃላይ ወጣት በወጣት የተመራ ዲን ነው። እዚህ ወጣት ውስጥ ሁለት ነገር አለ። ዛሬ ሁሉም የሚጠበቅብንም መሆን አለበት ብዬ የማምነው ወጣቱ በሁለት አይነት ስሜት ውስጥ ነው ብዬ አምናለሁ። ያም አንድ በትናንት የመንግስት ታሪክ የከፍታ ታሪክ ውስጥ ትናንትን እያለመ ዛሬ ግን የእሱን ኃላፊነት ዘግቶ የተቀመጠ፣ ሁለተኛ እንደ ኡማ በየቦታው የሚደርስብን ፈተናዎችና መከራዎች የተደራረቡ ችግሮችን እያሰበ እየቆሰመ ያንን ተዘውር እያደረገ በውስጡ የበታችነትን ስሜትና የመሸነፍን ስሜት ይዞ የተቀመጠ ወጣት በሁለቱ ስሜት ውስጥ የሚዋተት ወጣት ውስጥ ነው የምንገኘው። ኢስላም ደግሞ የትናንት ድልን የሚያስቀጥሉ የመጣውን ፈተና የሚሻገሩ ለኡማው ተስፋ የሚሆኑ ወጣቶችን ይፈልጋል። ለዛ ነው ቁርአኑ ኢነሁ ፊትየቱን አመኑ ቢረቢሂም ወዚድናሁም ሁደን በጌታቸው ያመኑ ወጣቶች ዓለም ቢክድ የሰው ልጅ ቢጠፋ ፈተናዎች ቢደራረቡ ልክ እንደ ኢብራሂም ዓለይሂ ሰላም ታላቁ አባታችን እንደ ኢብራሂም ካነ ኡመተን ቃኒታ ማለት ግለሰብ ኡማን ወክሏል። ወጣት ዓለምን መስሏል። ተሐዲ የሆነውን ኩፍር ፊት ቆሟል። ያን ተግባር የፈጸሙ ኢብራሂም ታሪካችን ናቸው። ስለዚህ ከዚህ ካለንበት ሽግግር ለማምጣት ይሄን ተቋም ሲመሰረት እንደዚህ አይነት የተፈጠሩትን ፈራጎች በመሙላት ለውጥ ይፈልጋልና ለውጡን በብቸኝነት ከመውሰድ በጋራ ተያይዘን ሀገርን ለሀገር ከፍ እንድትል ማህበረሰብ ለማህበረሰብ ድርሻውን እንዲወጣ ወጣቶች በሁለቱም ደረጃ ዲናቸውን በመጠበቅ ሀገራቸውን በማሳደግ እንደ ማህበረሰብ አገር ውስጥ ያለው ክፍተት ያለውን ፈሳድና በሽታ ማን ሊያክመው ይችላል? ከወጣቶች ማን ሊያስተካክለው? ከወጣቶች ግን ለዚህ ደግሞ የተስተካከሉ የተለወጡ ወጣቶች ያስፈልጋሉ። ወጣቱ ሲስተካከል አገር ይለወጣል፣ ማህበረሰብ ይለወጣል፣ ፈተናዎችን መሻገር ይችላል። ይህንን ነው ለመስራት ድልድይ ብሎ መሰረቱን አስተካክሎ ትውልዱን ለማሻገር የጋራ እጅ ተያይዘን ኃላፊነታችን እንወጣ። ተገኙ የለውጥ ዝግጅቱ ከኛ የሚፈለገው ውስጥ በጋራ ተደራጅተን ለመንቀሳቀስ መወሰን ነው። ያን ስናደርግ አላህ ነገሮችን ይለውጣል። እስልምና ታሪክ ውስጥ የምታስታውሷቸው ታሪኮች አሉ። አላህ እናታችን መርየም ዓለይሃ ሰላም በ9 ወር እርግዝና ውስጥ እያለች ቁዚ ኢለይኪ የተባለች አይደል የተምር ዛፍ እንድትወዘውዝ ታዛለች። እንኳን የ9 ወር እርጉዝ ተምርን የምታውቁት እንግዲህ በራማው ላይ የምትኖሩት ሰዎች እንኳን የ9 ወር እርጉዝ ብዙ ወርሶች የማይነቀልቁት የተምር ዛፍ ምን ማድረግ ትችላለች? ያችን ደካማ ሴት ግን አላህ የፈለገው ሰው ነው። እንቅስቃሴ ነው፣ ሙከራ ነው፣ ጥረት ነው። አላህ ሙሳ ዓለይሂ ሰላም ባህሩን በበኩል ልታስላቸው ያን ያክል ባህር ከኋላ ያለውን ፍርዓውን ያክል ትልቅ ወታደሮችንና ጦር ያሰለፈ መሪ ያሻግራል ተባለ። እንዴት ነው ባህርን የሚመታው? ወይም ደግሞ ባህርን ከፍሎ የድል ምሳሌ የሚሆነው በትር አይደለም። አላህ ግን የፈለገው አስባብ ነው፣ ዝግጅት ነው፣ ለለውጥ መዘጋጀት ነው። ይሄን ነው ከኛ ውስጥ የሚፈለገው። እኛ ትንሽ እንቅስቃሴ ስናደርግ የተወሰነ ሂደት ውስጥ ስንገባ አላህ ይገዛውን ያመጣል። ይሄንን በማሰብ ቅድም ያልኳችሁን ሁለት ችግሮቻችን የኡማውን ታሪክ መጅ ለመመለስ የትናንት ታሪካችንን የተሻለ አድርጎ ለማምጣት፣ ሁለተኛ ደግሞ የመጡብንን ፈተናዎች ተቋቁመን የተሻለ ነገር ለመፍጠር ትልቁ ኃላፊነት ያለው እዚህ ወጣት ላይ ነውና ይሄን ስናይ ነጋችን እንዳማረ እናምናለን። ይሄ ዲን የሚያሳስበው ይሄ ዲን የሚያስጨንቀው እንደ ሀገር የሀገር ተረካቢ የሆነው ትውልድ ከሱስ ነፃ የሆነ በስነ ምግባር የታነጸ ሀገር የምትፈልገው አማና ያለው መሪነትን ቢይዝ ሞዴሎቻችሁን እያያችኋቸው ነው።
በተለያዩ የግል ጥቅማቸው አላስፈላጊ የሆነ የስነ ምግባር ውድቀት ሳይሆን ኡማ ሞዴል የሚሆን ለሌሎች ተምሳሌት ማንነት ይዘው መውጣት የሚችል እናንተ ናችሁ። ባለቤቱ ማንነት ሲቻገር እናንተ ናችሁ። እኔ ነኝ ብሎ መውጣት የኛ ኃላፊነት ስለሆነ እነዚህን ሁሉ ነገሮች ለማስተካከል ቁርጠኛ አቋም በጋራ ለመስራት መወሰን ከፊት ለፊት መቆም ያስፈልገናልና በዛ መንፈስ በዛ ስሜት እንድትንቀሳቀሱ ነው። ይሄ ወጣት ካውንስል ሲቋቋም እነዚህ መሰል ነገሮችን በማጠናከር ነጋችን የተሻለ እንድንማ እንደ ቁጥራችን እኛነታችን የሚመጥር ቦታ ላይ እንድንገኝ ያደርገናል። ወጣቱን ከፊት ጋር አድርጎ ዑለማዎቻችንን በሚሰጧቸው አቅጣጫዎች የተሻለ ነገር እንፈጥራለን ብዬ አምናለሁ። ይህንንም እንደምንፈጽመው እርግጠኛ ነኝ። ኢንሻአላህ አይደለም እጅ ለእጅ ተያይዘን አላህ ፍቃድ ከዚህ በላይ ማርዘም አልፈልግም። አላህ የተጀመረውን ጅምሮች ሁሉ የበለጠ ለስኬት እንዲበቁ እንዲያደርጋቸውና በጋራ ጥረታችን ውጤት እንድናመጣ አደራ መልእክቴን ነው የማስተላልፈው። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ወረሕመቱላህ ወበረካቱሁ። እናመሰግናለን። ኡስታዝ አቡበከር እድሉ ገለቶ